السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ናችሁ? ደህና ናችሁ? የኛ ቤተሰቦች የሴቶች ድምጽ እንዴት ነሽ? አልሐምዱሊላህ። እንዴት ናችሁ? ሁሉ ሰላም? አልሐምዱሊላህ። ዛሬ መጥተናል። ዛሬ ከች ብናል። ሰኞ በጧቱ ከረፍት መልስ እንዴት ነው? የረፍት ፊት ይመስላል ፊታችን? አረ ይመስላል። ፊት አለው ረፍት። እኛ ምንም ረፍት የለንም ብታይ። የለም እኔ ረፍት ቃሉን ነው የማውቀው። ሳልወልድ በፊት ድሮ አረፍ ያለሁና አልሐምዱሊላህ አሁን አላህ ደህና አድርጎ አሳርፎኝ። አልሐምዱሊላህ የሚጣናት በኒዕማ እኮ ነው አላህ ሲያጠናክርሻል። ብርታቱን የሚሰጥሽ እሱ ነውና ማታ ስተኝ ማለት ነው እነሳለሁ ነገ ጧት ያለሽ ግን ደግሞ ትጠነክሪያለሽ። ጧት ትንሽ ያው ለቆሽ ማጠንከሪያውን ይሰጥሻልና አልሐምዱሊላህ። ቅዳሜና እሁድ እንዴት አለፈ? አንቺ ቀን እንዴት ነበረ? ቅዳሜና እሁድ ያው እንደ ሰኞ እንደ ማክሰኞ ነው ያለፈው። እኛ ለውጥ የለውማ። ቅዳሜና እሁድ አንድ አይነት ነው። ትናንትና ደግሞ ብዙ ሰርግ ነበረን። ሰርግ፣ ማህበራዊ ኑሮ፣ ከዛ ብዙ ነገር አለ ብቻ አልሐምዱሊላህ። እንደዛ እያለ ሰኞ ላይ ደርሰናል። ያው ግን ሲነጋ አዲስ ቀን ስለሆነ ኢነርጂ አለውና ሰኞን ቀን ደግሞ ተወጇልሽ። እኔ ወላሂ አላህ የሰጠኝ ቀን ትልቁ ቀን ሰኞ ነው ለኔ። እኔ ደግሞ ሰኞን ብዙም አልወደውም። ከሐሙስ ጀምሮ እስከ እሁድ ደስ ይለኛል። ከዛ ሰኞ እንደውም አንዷ ጓደኛዬ እሁድ ብላ ማክሰኞ ነው የምለው ትላለች። ሰኞ አላህ ይቅር ይበላል። ሰኞን እየዘለለኝ ማለት ነው። እኔ ወደዋለሁ ሰኞ ምክንያቱም ተማሪ ያለሁም እና ሰኞን የምወደው እኔ ልብስሽ ይታጠባል እኮ አይደል? ልብስሽ ይታጠባል ንጹህ ትሆኛለሽ። ተማሪ ስትሆኚ ጸጉርሽ ይታጠባል ተሰርተሽ በቃ ሰኞ ሲሆን ሁሉ ነገር ጽድት ብለሽ የምትይዝበት ቀን ነው። እኔ ደስ ይለኛል። በዛ ላይ የትምህርት አፍቃሪ ነኝ እኔ። ጎበዝ ተማሪ ናት። ለዛ አያስታውቅባትም። ትምህርት ቤት መሄድ ደስ ይለኛል። ቅዳሜ እንደውም ይሄ ጎበዝ ተማሪ ነው እኮ ትምህርት ቤት መሄድ። አርብ ጁምአን እኔ ተማሪ እያለሁ አልወደውም። አሁን ግን ደስ ይለኛል። ጁምአም የራሱ እንትን ስላለ የራሱ ሚስጥር ስላለ ወደዋለሁ። ግን በተማሪ ላይፌ እኔ ጁምአን አልወደውም ነበር። ለዛ ነው እኔ ሰኞ ነው ጎበዝ ተማሪ በደንብ ያዋት እንደዚህ ሂሳብ ምናምን ከፈለጋች ታደቅለች ያድቅሽ አንቺ ማድቀቅ ባላውቶች እንደዚህ እንት ካላችሁ ሂሳብ አላማ የሰጠ ነው ቀጣ እዚሁ ማስታወቂያ እየሰራች ማለት ነው። እና ወይ ጉድ እንደዛ እና አንቺ ለምንድን ነው የማትወጁ ሰኞ? ሰኞንም አልወደው። አይ እኔ ስራ መጀመሪያ ስለሆነ ነው ሰነፉኝ ሳይሆን ግን ወላሂ አለ ብዙም አልወደው። ግን እኮ ነብዩ የተወለዱበት ቀን ነው ያረፉበት ቀን። አረ እንደውም እናቴ ትወደዋለች ሰኞ። ሰኞ እኔ አባቴ ራሱ ሰኞ አሱር ላይ ነው ያረፈው እና ደስ ይለኛል። ሰኞን እሷ እንደውም ዱዓ ታረገ ነበረ። ጉዞ ስትወጡ ይላል እኛ አዲስ አበባ ተማሪ ያለው ድሬዳዋ ሲሄድ ማለት ነው ሰኞና ሐሙስ መርጦ ነበረ የሚልከኝ ለጉዞ። በርግጥ እና ወይ ሰኞ ነው ወይ ሐሙስ ነው ከቤት የምንወጣው። እሱም እንደዛ አዲስ አበባ ቤተሰቦች አሉ ሲሄድ እንደዛ በካቻ መሌ ይላል። ካቻ ድሮ እኮ ካቻ ማሌ ነበር እና በቃ እንደዛ ነውና ደስ እና ሰኞን ቀን እስኪ በአንቺ ምክንያት ልወደው ይችላል። ወደጅ ወዲህ ይጠቅምሻል ኢንሻአላህ። ባይጠቅምሽም አይጎዳም። ተማሪ እያለሁ ማለት ነው ሰኞ ጧት ሆኜ ወደ ቤት ስመለስ እናቴ ፈራሻ ሰኞን ግን በቃ ዱዓ ታደርጋለች። ትወደዋለች በጣም ወላሂ እና እወደዋለሁ ኢንሻአላህ። ግን እኮ ብዙ ሰው ይወደዋል በጣም ግን የምወደው ቀን ጁምአ ነው። የቀን ልዩነት የለውም ያገናኛችሁ። ምክንያቱም አንደኛ ጁምአ የትምህርት መጨረሻው አይደለ የሳምንቱ። ሌላው ደግሞ ስራ የሚያልቅበት ነው። አሁን ሰራተኛ ነሽ ስራ ልኩ ቅዳሜ ጧት ትሰራለሽ በቃ ታርፊያለሽና የስንፍና መልክ ነው ሰኞና ለሞቶች እሱ አሞደል ጁምአ አረኔ ልጅ ስራ እንደውም ቢዘጋ ደስ ይለኛል። ጁምአ ቀን ከሰዓት አረቦች ዘውታል። ጁምአ ስራ የለም እኮ
ሐሙስ ሐሙስ ማታ ጀምሮ እረፍት ናቸው አይደል እህቶች? እዛ ነው የማውቀው። ሐሙስ ሐሙስ ማታ ጀምሮ ጁማአን እረፍት ናቸው እና እኛም ጋር እንደዛ ቢሆንልን ደስ ይለን ነበር። ኢንሻአላህ በሸሪዓ ካልተዳበርሽ እንደዚህ አይነት ነገር እንዳታስቢ። እኛ መዲና እሺ ወይ ደግሞ አረብ ሀገር ሂጅ መዲና እመጣለሁ። እሺ ኢንሻአላህ ለዛ ያራስ ትይዝ በዛው ትቀሪያለሽ ብለን ተስፋ እናደርጋለን። እና አላህ ደግሞ ያምጣው ሀጂ ብሩን። አዎ እሱ ነው እንደ ልብ የሚያረቀው። አላህ ሀብታም ያድርገን፣ ርዝቃችንን ያስፋልን እንላለን ኢንሻአላህ። እና እኛ ዛሬ ውሏችንን እንደዚህ ጀምረናል። ከምንጠፋ እስኪ ቪዲዮ እንስራ ብለን ነው ስራ ከመጀመራችን በፊት። እና ቤተሰቦች በርዷታል፣ ጓደኛዬ እያለኝ ነው የምታወራችሁ። ይሄን ያክል ካወራን ይበቃናል። ደግሞ እንመለሳለን በሌላ ቪዲዮ ኢንሻአላህ። ሰብስክራይብ ግን እያረጋችሁ ላይክም አድርጉ። እንደዚሁ ቪው ራሱ ሲያምር ይውላችሁ የምንቀርጽበት ቆንጆ ቦታ ነው። እናስጎበኛችኋለን። ከስር ላይ ኮሜንት ጻፉ። የት ነው ይሄ ቦታ የት ነው ብላችሁ ጻፉና እኛ እዚች ያለችበት ታይ ምልክት ሌላ ታሳያቸው እንዲዞር እንዲጓጓ አይደለም እንደዚህ። እና ኮሜንት ጻፉልን። ማስተካከል ያለብንን ነገር ንገሩን፣ ማስተካከላለን እና ለማምጣት እንሞክራለን ኢንሻአላህ። በቆንጆ ቪዲዮ በሴቶችም ድምጽ በዚህም ቻናል እንመጣለን ኢንሻአላህ። እናንተ ግን ሰብስክራይብ አድርጉ። ስለምትከታተሉን እናመሰግናለን፣ እንወዳችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደዚህ አረንጓዴውን ላሳያችሁ። ሰላም ነው።